አይቼዋለሁ ላይፍ እና ነው ምንም ትርፍ የለውም እንዴ የሰፈር ሰው አንዴ ስትቦዝነቱ ዱርዬ ብሎ የሚወጣልህ ስም ፈልገህ ሆኖ እንዲወጣልህ ጀላ ራስ ማንም ፈልጎ ይወጣለት የለም ሰው ነው ያወጣልን ገባህ የህይወት ፈተና ላይ ባለን ሰዓት ታግለፍ በመንኖር ሰዓት የዛኔ ሰው የዛኔ ስም ያወጣል ዱርዬ ናችሁ እነዚህ ምናምን ወመቴ አሁን እዚህ ምሪሸሩም ታች የሆነ ዱርዬ የሚያረግ የሆነ ማዕረግ የሚሰጥ ሰው ያለ እኮ ነው የምትመስሉት። አንተ ዱርዬ አይደለም፣ አንተ ዱርዬ፣ አንተ አራዳ ልጅ አይደለም። ማኑ እስኪ ማኑ እንትን የሚሰጠው ማዕረግ የሚሰጣችሁ ዱርዬ የሚያረጋችሁ ማኑ? የዱርዬ ባንዲራ ያዥ የሚያረግም አለ፣ ዱርዬ የሚያረግም አለ። ምናለው ምንድን ነው ያማችኋል ወይስ አዲስ አመሰራረት ጀምራችሁ? ምንም አዲስ ነገር የለም። አዲስ አርፈህ ኑሮ ገንዘብ ያዝ። አንተ ገንዘብ ይዘህ ከቤተሰብ ከማንም ሳትጠይቅ በራስህ ኢዲጎራ የሆነ ገንዘብ እጅ ገባ ማለት ቤትም ብቻ ሳትልከሰከስበት ደህና ገንዘብ ያልተልከሰከሰ ገንዘብ እጅ ገባ ማለት ያ ገንዘብ ስራ ላይ ውለህ ደህና ነገር ሰራህበት ማለት ያራዳ ልጅ ነው። ገባህ? ሳትሸረሙት ሳትበዛበት ደህና ገንዘብ አንተተ በገንዘብ ከሰራህ እንጂ ያራዳ ልጅ ነው። ይሄ ነው ያራዳ ልጅ ማለት። ሌላ አለ እኔ እኮ ግራ ገባችሁ። ያራዳ ልጅ ምንድን ነው? እስኪ ከዚህ ሌላ ትርጉሙና ንገረኝ። ያራዳ ልጅ ማለት ምንድን ነው ትርጉሙ? ከመያዝ ገንዘብ የራስህን ገንዘብ ከመያዝ ሌላ ይኖራ ከመፍጠር ሌላ ምንድን ነው ትርጉሙ? ያራዳ ልጅ ማለት ምን የተለየ የምታውቀው ቀመር እኮ የለም ብራዘሪ። ተለይቶ የሚነገርህ ቀመር የለም እኮ አለ። ትነግረኛለህ ላስገባ ማነህ? እስኪ እንደዚህ ብለህ ታወራኛለህ። እንትና እንዲህ እንትና እኮ በእንዲህ በጠን እንትና እኮ እንዲህ አተብጉራ ብለኝ እኔም ብታውቂኝ ለእኔ እንዳትል ለእኔ እንዳትለኝ። እኔ ስለማንም አይመለከትም።